أشهد أشهد أن لا أن لا إله إله إلا الله إلا الله وأشهد وأشهد أن أن محمدا محمدا رسول الله. رسول الله. ما شاء الله لله مسكانة يتقبل. አሁን ይሰማል። ሸበካው ነው መሰለኝ የያዘነው። بس ከተሰማሽ ቀጥይ። أشهد ሄሎ፣ አይሰማም? ይሰማል። ይሰማሻል አሁን? አሽሃዱ አላ አሁን ይሰማል። እሺ አላህ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል መስለም ፈልጌ ነው። እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን ረሱሉላህ ወረሱሉላህ ረሱሉላህ። ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባው። አንድ ሰው እስልምና ሲቀበል ያለፈ ኃጢአቱ እንደሚማርለት አላህ በቁርአን ላይ ይነግረናል። በዛሬዋ ቀን አላህ ስብሐነሁ ወተዓላ ምን አድርጎልሻል ከተባለ ያለፈ ኃጢአትሽን አላህ ይቅር ብሎልሽ ልክ ንጹህ አድርጎ ያለ ኃጢአት አድርጎ ተቀብሎሻል ማለት ነው። ወደ እኔ በሚመለሱ ጊዜ ሰዎች ኃጢአታቸውን እምርላቸዋለሁ ብሎ ተናግሯል። ቁል ሊለዚነ ከፈሩ ኢየንተሁ የግፊር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ክደውኝ ለነበሩ ባሪያዎቼ ወደ እኔ ከተመለሱ ያለፈ ኃጢአታቸውን ሁሉ እንደምምርላቸው ንገራቸው እያለ ይናገራል። አይሰማም? አሽሀዱ አይሰማም? አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን ረሱሉላህ። ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ
ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ አሁን ያልከው ቃል የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም የሚለው ወቅቱ ይህ የነቢያት ሄኖክ ነበረ። ሄኖክ እሺ፣ ደስ በጣም ስፈልግ ነበርና ሙስሊም መሆን ፈልጌ ነው። እኔ ኦርቶዶክስ ነኝ የምለውን ቃል አብረሽ እየተከተልሽበት አሽሀዱ አላህ ኢላሃ ውብቀንን ወልዳ ጨለማን ገፋ ብሩህ ቀዳ እልፍ ተናፍቃ እልፍ ተወዳ እነሆ አዲስ ዒድ የውመ ሰዓዳ ረሕማን ተቀባ አላህ ሕፃን አዋቂው ሆኖ በአንድነት ስቆ የሚያከብረው ያማኙ ብለት የደስታ እልፍኝ ነው የፍቅር ሰገነት። ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ስብሐነሁ ወተዓላ አዛኝ የሆነ አምላክ ነውና ባሪያዎቹ እርሱን ክደውት ወደ እርሱ በሚመለሱ ጊዜ በተመለሱበት ቀን ኃጢአታቸውን ሁሉ ንጹሕ አድርጎ ይቅር ብሎ ያልፍላቸዋል። ይህም በቁርአን ላይ በርካታ ቦታ ይናገራል። ለምሳሌ ሲናገር አላህ ስብሐነሁ ወተዓላ በሱረቱል አንፋል ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ ብለህ ንገራቸው፣ ከክህደታቸው ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸው ይማርላቸዋል ይላል። በሌላ ቦታ ላይ አላህ ምን አለ? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። የማለት ሰውየው ሲሰልም ያለፈ ኃጢአቱ ሁሉ ይማርለታል፣ ይቅር ይባላል ማለት ነው። ከዚህ በኋላ